የሚገርማችሁ ነገር ሰው ጥሩ ሰው ካልሆነ እንኳን መልአክ ሰይጣን ራሱ አይገለጥለትም። ሰይጣን እኮ የሚገለጠው ለበቃ ሰው ነው። መጀመሪያ በራሱ ይፈትነዋል፣ ኋላ በሰው አድሮ ይፈትነዋል። መጨረሻ ላይ የሚደግመውን ዳዊት እስከመቀማት ደርሶ ምን ይሆናል? ሰይጣን ኃይሉን አፍጥጦ ይገለጥለታል። ኋላ ሰውየው ምን እንዲል ነው 20 ዓመት ዘግቼ ደግሞ የማይመክትልኝ እግዚአብሔርማ በልትቸው ልውጣ እንዲል ማለት ነው። እንዲህ እስከ ማለት ይደርሳል። ሰይጣን እንኳን መከራን ይችላል እኛን ለማሳሳት። እኔ ይደቀኛል። ሰይጣንን የማያቃጥል ጸሎት በምድር ላይ የለም። ምመን አንዲት ሟይም ሆነ አባታችን ወይ ብትል ሰይጣን ይቃጠላል። ግን ይላል ችዬ ላሳስታቸው ብሎ ነው እዚህ የሚቆም ማለት ነው። ልቻለው ችግር የለም ብሎ ለማሳሳት ይታገዛል። ሰይጣን ለማሳሳት የሚታገሰውን እኛ ለመክበር መታገስ አለብን። ይሄ ነው መከራ መቀበል የሚባለው። ሁለተኛ ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። 3 ነጥቦች ነው ያሉን። ሁለተኛው ደግሞ ምንድነው? ምን ይባላል? ንጹህ መሆን ነው። ጧት ተነግሯል። እስኪ ንጹህ መሆን በሉ። እሺ፣ ሁለተኛው ንጹህ መሆን ነው። ንጹህ መሆን የሚባለው ሰው እንደምታውቁት በውስጥ በአፋ በነፍስ በስጋ የሚነጻው በብዙ ጎዳና ነው። ሰው ከኃጢአት በመጠበቅ ይነጻል። የሰራውን በመናዘዝ ደግሞ ይነጻል። የገዛ ዋሳቶችን የሚነጻ ሰው እግዚአብሔርን የምናይበት ብቸኛው በር ንጽህና ነው። ኃጢአት ንግስትን ገረድ ሲያደርግ፣ ንጽህና ደግሞ ባሪያን ንጉሥ አድርጓል ይላሉ ሊቃውንቱ። የጲጥፋራ ሚስት ገረድ ያደረጋት ምንድን ነው? የሎሊያዋ ተገዥ ያደረጋት ኃጢአት ሲሆን፣ ዮሴፍን ደግሞ ያስከበረው ምንድን ነው ሲባል ምንድን ነው? ንጽህና ነው። ንጽህና ሎሌውን አነገሰ፣ እሷን ደግሞ አዋረዳት። ስለዚህ በውስጥም ባችሁ የምትነግዱም ያገባችሁም ያላገባችሁም የትኛውም በአንደበታችሁ አንዱ የሚያረክሰው ስለ ሰው ክፋት ከመይንብ አፉየ ግብረ ጓለ እመሕያው ያለ ቅዱስ ዳዊት በአንደበቴ የሰው ነገር እያወራው አንደበቴን አላረክስም እንዳለ የሰው ነገር ስናወራ አንደበታችን ይረክሳል። እና ልባችን ከተንኮልና ከቂም አርቆ ሕዋሳታችንን በታቅቦ የሰራነውን በንጽህና በንስሐ ስንነጻ ያን ጊዜ እግዚአብሔር የሚያስከብረን ንጹህ ሰው ነው። እመቤታችንን የአምላክ እናት ያደረጋት ንጽህናዋ ነው። የትኛው የሚያስመርጥ ንጽህና ነው። አሁንም ቢሆን ለንጽህና መታገል አለብን። የሀገራችን ሁሉ መፍትሄ የቤተ ክርስቲያናችንን መፍትሄ ንጹህ መሆን ነው። ከምንሰራው ነገር እንንጻ፣ የሰራነውን ደግሞ በንስሐ እናንጻው። ይህንን ማስተላለፍ ፈለግኩት።